ሶስት ሰዎች በስለታማ መሳሪያ አንገታቸው ተቆርጠው እንዲገደሉ የሞት ፍርድ ቅጣት ተጣለባቸው። ፍርደኞቹ የሚከተሉት ናቸው። የሃይማኖት አባት፣ ጠበቃና አንድ የፊዚክስ ባለሙያ። በመጀመሪያ ሃይማኖተኛው ሰው ሊገደል መድረኩ ላይ ወጣ። እናም የመጨረሻ ቃል ካለው እንዲናገር እድል ተሰጠው። ሃይማኖተኛው አምላኬ በዚህ ጊዜ ብቻዬን አይተወኝም፣ ያድነኛል ሲል በኩራት ተናገረ። አንገቱን በእንጨት መካከል እንዳስገባ ስለታማ ቢላው ወደ ታች ተለቀቀበት። ልክ እንዳለው ስለቱ አንገቱ ጋር ከመድረሱ በፊት ቆመ። ይህንን አጋጣሚ እንደ መንፈሳዊ ፈጣሪ ጣልቃ ገብነት ቆጥረው በምህረት ለቀቁት። ሁለተኛው ጠበቃው ነበር። ተራው ሲደርስ ፊቱ ላይ ባለው እርግጠኝነት መድረኩ ላይ እንደቆመ የመጨረሻ ቃሉ እንዲህ ሲል ተናገረ። እኔ እንደ መጀመሪያው ሰው ሃይማኖተኛ አይደለሁም፣ ቢሆንም ግን በፍትህ አምናለሁ፣ ፍትህም ታድነኛለች። ተናግሮ እንደጨረሰ አንገቱን ወደ እንጨቱ ሰገባ አስገባ። ስለታማውን ምላጭ ከላይ ተለቀቀበት። ነገር ግን እንደ ዕድል ሆኖ ስለቱ አንገቱ ጋር ሳይደርስ በመካከል ላይ ቆመ። ይህኔ በዛ የነበሩ ሰዎች ፍትህ በእርግጥም ፈርዳለች በማለት በነፃ ለቀቁት። ሶስተኛው የሞት ፍርደኛ የፊዚክስ ባለሙያው ነበር። ይህ የፊዚክስ ባለሙያ ከሃይማኖተኛውና ከጠበቃው ለየት ያለ ነገር ነው እና ለመጨረሻ ጊዜ የሚናገረው ቃል ካለ እንዲያወራ እድል ተሰጠው። የፊዚክስ ባለሙያው አንገቱ በእንጨት ውስጥ እንዳለ ፌዝ እና ሳቅ በተቀላቀለ ቃና እንዲህ ሲል ተናገረ። እኔ እንደ መጀመሪያው በሃይማኖት አላምንም፣ እንደ ሁለተኛውም በፍትህ ተስፋ አላደርግም። ቢሆንም ግን አንድ ነገር በእርግጥ አውቃለሁ። ይህ መገደያ መሳፈሪያ ቀድሞውንም የሚሰራ አይደለም። ምክንያቱም የገመዱ አስተሳሰር ከስለቱ የቁመት መጠን ጋር እኩል አልሄደም። ስለቱ ወደ ታች ስትረቁት በመካከል ላይ የሚቆመው ከፈጣሪ ወይንም ከፍትህ ፍርድ አንጻር ሳይሆን ይልቅስ የገመዱ ቁመት ከስለቱ ክብደት ጋር በትክክል ስላልተሰራ ነው አለ። ወታደሮቹ ይሄንን ሲሰሙ የፊዚክስ ባለሙያውን አንገቱን በእንጨቱ መካከል እንደተጋደመ ወደ መሳሪያው በመጠጋት ገመዱ መፈተሽ ጀመሩ። ልክ እንዳለው ስለቱ እንዳይደርስ ገመዱ ገድቦታል። ይሄኔ ገመዱን አስረዘሙ በማሰር መሳሪያውን ማስተካከል ሲጀምሩ የፈጠነ ምላጩ ወደ ታች ወድቆ የፊዚክስ ባለሙያውን አንገት ቆርጦታል። ብዙ ጊዜ ምን ይባላል? ሁሉም እውነት በአደባባይ አይነገርም፣ እውቀትም በሁሉም ቦታ አይገለጥም። አንዳንዴ ዝምታ ከሳይንስ በላይ ብልህነት ውስጡ ተሸክሟል። በምናውቀው ነገር ላይ አላዋቂ መሆን ከብዙ ነገር ሊያድነን ይችላል። ያለ ቦታዋ የምትጮህ እውነት የደናቁርት ከበሮ ነች ይባላል።